ወንድ መሆን ከባድ ነው። በእግሩ የሚሄድ ወንድ አይመስለኝም የሚል ጄኔሬሽን መጥቷል። አሁን እንደ ድሮ አትመልከቺ ሱፋቲ መኪና እኔም እገዛለሁ ድሌ ሲቃና ማለት አትችልም። ዛሬ ጨዋታው ከሯል። ተረጋግተ መኖር አትችልም። አንዳንድ ሰው ላይፍ ኢዝ አ ጆርኒ ናት አ ሬስ ሲል ሰማዋል። ልክ ነህ፣ ህይወት ጆርኒ ናት፣ ቬኬሽን ግን አይደለችም። የወንድ ዓለም የጫንቃ ነው። እኔ የገባኝ ይሄ ነው። ከጠቀመህ ውሰደው። ወንድ መሆን ቀሎ አያውቅም። አብዛኛው ነገር ያንተ ኃላፊነት ነው። ኑሮ አድካሚ ነው። ስለዚህ ጠንካራ መሆን አለብህ። ግቡ ፈርጣማ መሆን አይደለም። ፈርጣማ መሆን ከቻልክ ሁን፣ ግብ ግን አታድርግ። የምትፈረጥመው ለቲሸርት አይደለም፣ መከራ ለመሸከም ነው። መኖር ስላለብህ ነው። ጤነኛ ለመሆን ስፖርት መስራት ጥሩ ነው፣ ግብ ግን አይደለም። የጥንት ሰው ኑሮ አካላዊ እንቅስቃሴን ያካተተ ስለሆነ ቴስቴስትሮኑ ሁሌም ከፍ ያለ ነው። አንተ ቢሮ አድፍጠ ነው የምትውለው። አብዛኛው ስራችን ያምሮ ነው። መቀመጥ እናበዛለን። ስለዚህ መንቀሳቀስ ልምድ። ወካ አይደለም፣ ስፖርት ስራ። ሰውነትህን ነቃ ነቃ አድርግ። ሌላው ደግሞ ምን መሰለው ወንድሜ፣ ችግር መጥፎ ነው። የግድ ሀብታሙን አልልህም፣ ድሃ ግን አትሁን። አለቃ ዘነብ ምን ይላሉ መሰለ፣ ድሃ ከመሆን ሀብታም መሆን ይሻላል። ለምን ቢሉ አይቸግርምና። ቀላል ነገር እንዳይመስል። በቃ ተፍ ተፍ በል፣ የሆነ ነገር ስራ ሞክር። ስራ የለም ምን ልስራ ምናምን አትበለኝ። ሀገሩ ሁሉ ስራ ነው። ብር የትም አለ። አይንህን ግለጥ። ስራ መስራት እንደምናወራው ቀላል አይደለም፣ ግን ልፋለጥ ካልክ ሞልቷል። ወንድ የምትሆነው በስራ ኃላፊነት በመሸከም አንተ መቆምህ በጣም አስፈላጊ ነው። ቤተሰብ፣ ሚስትህ፣ ልጅህ፣ ሀገርህ ያንተን እጅ ያሉ። ተስፋ የሚያስቆርጥ ሞልቷል። አቮይድ አድርገው። ኔጌቲቭ ነገር አያስፈልግም። ሀስል ሜንታሊቲ ያላቸው ጓደኞች ፍጠር። ደግሞ ስትሰራ ንጹህ ነገር ስራ። የወንድነት መለኪያው እውነተኛነት ነው። ብር እንደሆነ ይገኛል። የማይጸጽትህን ነገር ብቻ ስራ። አፍተሮል የምትኖረው የሚታወስ ስም ለመትከል ነው። ነገ ሰዎች ሲያስታውሱ የሚያመሰግኑበት ነገር ብቻ አድርግ። ኦተንቲክ ወንድ ብዙ የለም። ሆነህ ከተገኘህ ማንም ሰው ያምናል። እንዳልኩህ ነው። ወንድነት የልፋት የወዝ ውጤት እንጂ ጾታ ብቻ አይደለም። ሰው ከአንተ ይጠብቅ እንጂ ከማንም አትጠብቅ። ወንድ ሰጪ ነው፣ ፕሮቫይደር ነው። አንተ ምን ፕሮቫይድ ታደርጋለህ ነው ጥያቄው። ያን ሰው ለመሆን መልፋት አለብህ። አንተ አጠገብ መሆን ትርጉም እንዳለው እንዲሰማቸው አድርግ። ተማር፣ አንብብ፣ ራስህን አብቃ። የተለያየ ነገር ወቅ፣ ስኪልፉል ነው። ደግሞ ጊዜህን አታባክን። በቃ ስታለቃቅስ አትኑር። የአንተ አቴንሽን በጣም ማተር ያደርጋል። አብዛኛው ወንድ መናቅ ያለበት ማንነት ያለው ነው። ሴቶቹ ያንተን አቴንሽን በቀላሉ ማግኘት የለባቸውም። አሁን በየመንገዱ የምትላከፍበት ጊዜው ተርፎ ነው አይደል? ቀኑን ሙሉ 40 ሴት ስትጀነጅን እየዋልክ ነው አይደል? ምን ልስራ የምትለው? በቃ ትዝረክረክ፣ ሰብሰብ በልና ጊዜህን ቁም ነገር ስራበት። ሰው በቴሌግራም ስንት ቢዝነስ ይሸቅላል። አንተ አሁንም በየጥጉ ሃይ እያልክ ዕድሜህን አቃጥል። ቲክቶክ ስንት ነገር ይዛቅበታል። አንተ አሁንም ወንድ አሰዳቢዎች ላይቭ ገብተው ሲሰዳደቡ ገብተህ ታዳምጣለህ አይደል? እና ከእንዳንተ አይነቱ ጋር ወንድ ተብሎ መጠራት ይፈልጋል። በቃ ተነስ፣ ቆፍጠን በል። መጀመሪያ ራስን አስተካክል። ከጊዜው ጋር ሂድ። ፋራቱ አፕዴት አርግ። ከዛ ተፍ ተፍ በል።